አባቴን ስላስፈጠርሽልኝ አመሰግናለሁ። አጠፋው እንዴ? ካጠፋው በጣም ይቅርታ። ለኔ ደስታ የሚሰጠኝ የውስጤ ሰላምና ፍቅር ነው። ይኸውልህ ይልቃትም ገንዘብ ደስታ ባይገዛልህም ገንዘብ ማጣት ግን ደስታን ይነጥቃል። ትጣላኛለህ። አንተም ቢሆን እንዳታወራ። ማለት የተፈጠረ ችግር አለ? ማሬ እንቅልፍ መተኛት ድህነት ነው ብዬ ስንቴ ነው ነገርኩሽ? ግራ ይግባሽ ማማ። አባቴ ሀሰን አይደለም። ከክፍለ ሀገር አስተምርሻለሁ ብላ ያመጣችኝ ሴትዮ አባራኝ ጎዳና ወጥቼ ነበር። የዛን ቀን ደግሞ ጁምአ ነበርና እንደ ጓደኞቿ አግብታ ተኩላ በልጆች ባርክልኝ። ምን ችግር አለው? ብታገባውስ ወንድምህ አይደል? የምርሽ ነው? እንዴት ግን እንደዛ አልሻት? አንቺ የምታገቢ ቀን ቬሎሽን፣ ጥፍርሽን፣ ሜካፕሽን ባይሆን እንደና አፈክሪ። እንዳንቺ ፍቅር መርጬ ቢሆንማ ይሄኔ ሳይክሉን ነበር የሚቀያየረው። ማዘርየዋ ማሰከሚያ ምናምን እያለች ብዙ ገንዘብ ስለምልክ አያሳብ። እንደውም ለምን አላሳብደው? ምን ያንተ ጓደኞች ደግሞ አድርገህላቸውም አላደረገልንም የሚሉት በልቶ ካጁላ። አረጋጊው ሀቢብቲ ታይ። ወላሂ እየቀለድኩ አይደለም። ባለ እየከሰረማ ዝም ብዬ የማይበት አቅም የለኝም። ይልቅ እሱን ታዩና እስቲ አንድ ጥያቄ ልጠይቅሽ። ውይ የእናንተ ፍቅር ደግሞ ቅጣጣ። ወገቡንማ ይዘሻል። ግን ምን ዋጋ አለው? ተግባር ላይ ዜሮ። አትነካኩ። ልብስህን ታደርግና ከማየ 1000 ብር ተበድሮ ይሰጣል። 1000 ብር ባሰጪኝ ክሬሽ የሀብታም ቆጥቋጣ ማለትማ እኔ ካስካላሰርክልኝ ድረስ ክላስ ምቴ ነው ማለት ነው። ይሄን ደብዳቤ ቤት ስገቢያ ነው። የምን ደብዳቤ ነው? የምን ደብዳቤ ነው? አሁን እኔ ከካሚል ፍቅር የሚይዘኝ ይመስላል? አይ ሀያት